ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከአማራ ቴሌቪዥን የሰዓቱን ዜና ሙዳይ ይዘን ቀርበናል። ከዜናዎቹ ጋር ቻላችሁ አያና ነኝ። አብራችሁን ቆዩ። ሶማሊያ በፌደራል ስርዓት አወቃቀር ዙሪያ ከኢትዮጵያ በርካታ ልምዶችን መቅሰም እንደምትፈልግ በኢትዮጵያ ጉብኝት በማድረግ ላይ የሚገኘው የሶማሊያ ልኡካን ቡድን አስታወቀ። በዘርፉ ኢትዮጵያ ከሶማሊያ ጋር በጋራ መስራት እንደምትፈልግ የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ ለልኡካን ቡድኑ አረጋግጠውላቸዋል። ከአማራ ብዙሃን መገናኛ ድርጅት አዲስ አበባ ቅርንጫፍ ጽህፈት ቤት ዘላለም ይበልጣል ዝርዝሩን አድርሶናል። ቀጥሎ ይቀርባል። የሶማሊያ የፌዴሬሽን ምክር ቤት አባላትን፣ ሚኒስተሮችን፣ የክልል ፕሬዝዳንቶችን፣ አማካሪዎችንና ዳይሬክተሮችን ያካተተ የልኡካን ቡድን በፌዴራል ስርዓት አወቃቀር ዙሪያ ትምህርት ለመውሰድ የሚያስችል ጉብኝት በኢትዮጵያ እያካሄደ ይገኛል። አብዱላሂ መሐመድ ሐሰን የልኡካን ቡድኑ መሪና የሶማሊያ የፌዴራል ጉዳዮች ተጠሪ ናቸው። You know, the Ethiopian community and the government, every day or every time wants, to get a peace in Somalia. የኢትዮጵያ መንግስትና ህዝብ ሁልጊዜም በሶማሊያ ሰላም እንዲነግስ ነው የሚፈልጉት። ኢትዮጵያ ሶማሊያ ሰላም ስትሆን እኔም ሰላም ነው የምሆነው የሚል ሀሳብ ነው ያላት። ጎረቤት ሀገራት ተባብረን ከመስራት ውጭ አማራጭም የለንም። አዲስ አበባ ባለን ቆይታ ስለ ፌዴራሊዝም ስርዓት ግንዛቤ እየተፈጠረልን ነው። እንዴት አብሮ መኖር እንደሚቻል፣ እድገት ማምጣት እንደሚቻል፣ ሀብት እንዴት በፍትሃዊነት ማስተዳደር እንደሚቻልም ተረድተናል። How can live together? How can they and share resources? How can get a peace? Everything we will get experience. የኢትዮጵያ ፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ ኢትዮጵያ በዘርፉ ያላትን ልምድ ለማካፈል ዝግጁ ነች ካሉ በኋላ ኢትዮጵያም ከሶማሊያ የምትማረው ቁም ነገር ይኖራል ብለዋል። I am not telling you what to do, but I am appreciating what you are doing. ምን መስራት እንዳለባችሁ ልነግራችሁ አልችልም። እኔ ያከናወናችሁትን ተግባር ነው ማድነቅ የምፈልገው። ከኢትዮጵያ በተለይም በፌዴራል ስርዓት አወቃቀር ዙሪያ የምትማሩት ነገር ካለ እኛ ዝግጁ ነን። ነገር ግን ኢትዮጵያ ብቻ አይደለም የምታስተምረው፣ ከሶማሊያም የምንማረው ነገር አለ። እናንተ ማመን በማይቻል ሁኔታ የፈራረሰችን ሀገር መገንባት የቻለ ትልቅ ህዝብም ያላችሁ ናችሁ። How these people were strong enough to challenge and to reorganize their country. የሶማሊያ የልኡካን ቡድን አባላቱ ስለ ኢትዮጵያ ታሪካዊና ተፈጥሯዊ ሁኔታዎች እንዲሁም ስለ ወቅታዊ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ገለጻ ተደርጎላቸዋል። ኢትዮጵያ ባለፉት 2 አስርተ ዓመታት የፌዴራሊዝም ስርዓትን ስትገነባ ቆይታለች። በተቃራኒው በእነዚህ ዓመታት ሶማሊያ የእርስ በርስ ጦርነት ውስጥ ነበረች ያሉት የልኡካን ቡድን አባላቱ ኢትዮጵያ በፌዴራል ስርዓት ዙሪያ ያላት የዳበረ ልምድ አንጻራዊ የፖለቲካ መረጋጋት ውስጥ ለምትገኘው ሶማሊያ ትልቅ ትምህርት እንደሆነ አስረድተዋል። There are differences between Ethiopia and Somalia in terms of diversity. Somalia is a very homogeneous nation, whereas Ethiopia is a very diverse nation. በብዝሃነት ደረጃ በኢትዮጵያና በሶማሊያ መካከል ልዩነቶች አሉ። ሶማሊያዊው በቋንቋ፣ በብሔር፣ በሃይማኖት አንድ የሆነ ህዝብ ነው። ኢትዮጵያ ደግሞ በጣም ብዝሃነት ያለባት ሀገር ናት። በዚህ ረገድ ኢትዮጵያ ልዩነቶችን አቻችላ ግጭቶችን አስወግዳ እድገትን ያረጋገጠችበት መንገድ ለኛ ትልቅ ትምህርት ይሆነናል። ልኡካኑ በፌዴራል ደረጃ ያላቸውን ቆይታ ካጠናቀቁ በኋላም ወደ አማራና ትግራይ ክልሎች በመሄድ በክልል ደረጃ ያለውን ተሞክሮ እንደሚመለከቱ ይጠበቃል። የኢትዮጵያና የሱዳን የህዝብ ለህዝብ ግንኙነት የሁለቱን ሀገራት ትስስር የበለጠ ለማጠናከር እንደሚያስችል የሁለቱ ሀገራት የሀገር ሽማግሌዎች ተናገሩ። ከሁለቱ ሀገራት የተውጣጡ የሀገር ሽማግሌዎችና የአካባቢው አመራሮች በመተማ ዮሐንስ ከተማ ውይይት አካሂደዋል። ዘገባው የተመስገን ዳረጎት ነው። ፍቅር ተብዙ እንደሚከተለው ታቀርበዋለች። የኢትዮጵያና የሱዳንን ግንኙነት የሚያጠናክሩ ተግባራት በተለያዩ ወቅቶች በኢትዮጵያ ሲከናወኑ ቆይተዋል። በኢትዮጵያና በሱዳን አጎራባች ወረዳዎች፣ ዞኖችና በክልል እንዲሁም በፌዴራል ደረጃ የሁለቱን ሀገራት የእርስ በርስ ኢኮኖሚያዊና ፖለቲካዊ ትብብር የሚያጠናክሩ ውይይቶች በየደረጃው በሚገኙ አመራሮች ይካሄዳል። ከሰሞኑ ከሁለቱ ሀገራት የተውጣጡ የሀገር ሽማግሌዎችና የተለያዩ አካላት በተገኙበት በመተማ ዮሐንስ ከተማ የህዝብ ለህዝብ ውይይት ተካሂዷል። በቆይታቸውም የአካባቢውን ሰላምና ጸጥታ ማስከበር በሚቻልበት ዙሪያ ተወያይተዋል። አቶ ሙልጌታ ተስፋይና አቶ ገብሬ ያየ በተለያዩ ወቅቶች ከሱዳን የሀገር ሽማግሌዎች ጋር በመገናኘት ልዩነቶች እንዲፈቱ ሲንቀሳቀሱ ቆይተዋል። በአካባቢ ደረጃ የነበረው ግንኙነት ወደ ህዝብ ለህዝብ በማደጉ ልዩነቶችን በተደራጀ ሂደት ለመፍታት ያስችላል ብለዋል። ይህን የመሰለ የአማራ ሴሬሞኒ እውነት በጣም ጥሩ የሆነ ግንኙነት እንዲኖረን ክፍተታችን አይተን ለወደፊት እንድንሰራ
ትልልቅ የሀገር ሽማግሌዎች ሲሰሩ ቆይተዋል። እኛ ወጣቶች ተተኪዎችም ባልሆነ አሉባልታ ተነስተን ወደ አልሆነ ነገር እንዳንገባ ከመከርናቸው ምክሮች በመካከላችን ሁልጊዜ ከመኮራረፍ ትርፍ የለም። መወያየቱ በብዙ ነገሮች እንተሳሰራለን። በብዙ ወንዞች ውሃ ላይ አብረን ጠጥተን ነው የምንኖረው፣ ወደፊትም እንኖራለን። ይህንን በማስቀደም ትምህርት እየወሰድን ወደፊት የዚህን የሰላም ውጤት እሴቱን የጋራ እንጠቀምበት የሚል አስተያየት በመስጠት አሁን ከደረሰው ላይ ደርሷል። በሱዳን ገዳሪፍ ግዛት የሀገር ሽማግሌዎችን ወክለው የተገኙት አቶ አብደል ሙኒም ባይሺ የሀገር ሽማግሌዎች በሁለቱ ሀገራት መካከል ያለውን ሰላም የበለጠ የሚያረጋግጥ ስራ መስራት ይኖርብናል ብለዋል። አንድ ሰው ከቤት ውስጥም ሊጣላ ይችላል። ያንን ወደ ሰላም እንዲመጣና የሀገር ሽማግሌም ይሄ ነው አላማ፣ ማስታረቅ፣ ያኮረፈውን መመለስ ነው የኛ ስራ። نحن هسه في الدبلوماسية الشعبية دي المهمة بتاعتنا። በገዳሪፍ ግዛት የባሶንዳ ዞን አስተዳዳሪ ጀነራል መሐመድ አህመድ ሐሰን ሁለቱ ሀገራት የቆየና ጥልቅ ትስስር ያላቸው በመሆኑ አሁንም ግንኙነቱን የበለጠ ለማጠናከር መስራት አለብን ሲሉ ተናግረዋል። የተባደሉ في المنافع والخبرات من اجل تحسين الاقتصاد البلدين በሁለቱ በኩል ጠቃሚ የሆነውን ነገር እንዲቀያየሩ እናድርግ፣ እንዲነጋገሩ እናድርግ። ስለዚህ እኛ የሁለቱ ሀገሮች ገበሬዎች ግንኙነታቸው የተጠናከረና ጥሩ እንዲሆኑ أرجو يكون إنه نقدر نخلق علاقة بين المزارع السوداني والمزارع الأثيوبي تكون علاقة قوية. የሰሜን ጎንደር ዞን ዋና አስተዳዳሪ አቶ አየልኝ ሙሉ አለም በተለያዩ ወቅቶች የሚካሄዱ የአመራር ግንኙነቶች ውጤት እያመጡ ነው፣ የህዝብ ለህዝብ ግንኙነቱም ሂደቱን የበለጠ ለማጠናከር እንደሚያግዝ ተናግረዋል። ሀገር ሽማግሌዎች አሉ፣ የኢትዮ ሱዳን ሽማግሌዎች አሉ። እዚህ አካባቢ ደግሞ በደንበር አካባቢ ደግሞ ያሉ ሽማግሌዎች አሉ። በተለይ እዚህ የደንበር አካባቢ ያሉ ህዝቦች የሱዳንና የኢትዮጵያ ህዝቦች ግንኙነት እንዲያድግ እንዲጠናከር እየሰራን ያለ ነው። የሱዳን ዜጎች ያለ ፓስፖርት በይለፍ ወረቀት ብቻ ወደ ኢትዮጵያ ገብተው የተለያዩ መስኮች ላይ መሰማራት ብሎም መጎብኘት እንዲችሉ ሲጠይቁ ቆይተዋል። ከሰሞኑንም ጉዳዩን አንስተዋል። የሰሜን ጎንደር ዞን ዋና አስተዳዳሪ አቶ አየልኝ ሙሉ አለም ሱዳናውያን በይለፍ ወረቀት እስከ ጎንደር እንዲገቡ የሚያስችል አሰራር በኢሚግሬሽን ተፈቅዷል፣ ተግባራዊ ለማድረግም ዝግጅት እየተደረገ ነው ብለዋል። ከፌዴራል መንግስቱ የኢሚግሬሽን ዋና ዳይሬክተር ጋር ተደጋጋሚ ውይይት አድርገናል። እነሱ በጣም ፈቃደኞች ናቸው። በቅርብ ጊዜ ሱዳኖቹ አሁን ባስ ተጀምሯል እንደምትሰሙት። በዚህ ይሄ ባስ መጀመር ትልቅ ኦፖርቹኒቲ ነው ለኛ፣ በተለይ ለጎንደር፣ ለመተማ ዮሐንስ፣ ለገንደ ውሃ በጣም ትልቅ ኦፖርቹኒቲ ነው። ስለዚህ ከገዳሪፍ እስከ ጎንደር ድረስ በተቻለ መጠን በደብዳቤ ታማኝ የሆኑ ሰዎች፣ የሱዳን መንግስት የሚያረጋግጣቸው ሰዎች በነጻ እንዲገቡ ነው ስምምነት እያደረገ